አንዳንድ ጊዜ አንድ ታሪክ ሰውን ሙሉ በሙሉ ሊቀይር ይችላል። ሰላም፣ እንኳን ወደ ከሰምፔር የልብ ታሪኮች በደህና መጡ። በዚህ ቻናል ከህይወት የተቀዱ ሐሳቦች፣ የሚያስተምሩ ታሪኮች፣ ትምህርት የሚሰጡ መጽሐፎችን እናነባለን፣ እንተርካለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአንድ ታሪክ እንጀምራለን። በአንድ ወቅት አንዲት ሴት ልጅ ህይወቷ ምን ያህል አሳዛኝ እንደሆነና ምን ብታደርግ ሊሳካላት እንደሚችል እንደማታውቅ ለአባቷ ቅሬታ አቀረበች። ሁልጊዜ መታገል ሰልችቷታል። አንድ ችግር እንደተፈታ ሌላው ብዙም ሳይቆይ ይከተላል። ግራ ገብቷታል። የልጁ ሁኔታ ያሳዘነው አባት ይዟት ወደ ኩሽና ገባና አባቷ ሼፍ ነው። ከዛም 3 ድስቶችን እንዲሁም ድንች፣ እንቁላልና ቡና አዘጋጀ። ከዛ ድስቶቹን በውሃ ሞላ። በመቀጠልም እያንዳንዳቸውን በእኩል የእሳት መጠን ላይ አኖራቸው። 3ቱ ድስቶች መቀቀል ከጀመሩ በኋላ በአንደኛው ድስት ውስጥ ድንች፣ በሁለተኛው ድስት ውስጥ እንቁላል፣ በሶስተኛው ድስት ውስጥ ደግሞ የተፈጨ ቡና ጨመረ። ከዛም ለልጁ ምንም ሳይናገር ቁጭ ብለው እንዲቀቀሉ ተዋቸው። ልጅቷ እየተሰላቸችና ትዕግስት አጥታ ምን እየሰራ እንደሆነ እያሰበች ጠበቀች። ከ20 ደቂቃ በኋላ እሳቱን አጠፋ። ከዛም ድንቹን ከድስት ውስጥ አውጥቶ በአንድ ሳህን ውስጥ አስቀመጠው። እንቁላሉንም አውጥቶ በሌላኛው ሳህን ውስጥ አስቀመጠ። ከዛ ደግሞ ቡናውን በአንድ ኩባያ ላይ ቀድቶ አስቀመጠና በመቀጠል ወደ እርሷ ዘወር ብሎ ጠየቀ። ልጄ ምን ይታይሻል አላት። ድንች፣ እንቁላልና ቡና ስትል በጥድፊያ መለሰች። ጠጋ ብለሽ ተመልከቺና ድንቹን ንኪው አላት። እሷም እንዳላት አደረገች። ድንቹ ለስላሳ መሆኑን አስተዋለች። ከዚያም እንቁላሉን ወስዳ እንድትሰብረው ጠየቃት። በቀላሉ የሚሰበር የነበረው እንቁላል ከተቀቀለ በኋላ ጠንካራ መሆን እንደቻለ ተመለከተች። በመጨረሻም ቡናውን እንድትጠጣ ጠየቃት። የደበረው ፊቷ በቡናው መዓዛ ተቀይሮ ፈገግ አለች። ወደ አባቷ ዞራ አባቴ ሆይ የምን ማለት ነው ብላ ጠየቀች። ከዚያም ድንቹ፣ እንቁላሉና ቡናው እያንዳንዳቸው ተመሳሳይ ችግር እንዳጋጠማቸው አስረዳት። የፈላ ውሃ እና ተመሳሳይ የዛት መጠን። ይሁን እንጂ እያንዳንዳቸው በተለየ መንገድ ምላሽ ሰጥተዋል። ድንቹ ጠንካራና ጠጠር ያለ ነበር። ነገር ግን በሚፈላ ውሃ ውስጥ ከገባ በኋላ ከተቀቀለ በኋላ ለስላሳና ደካማ ሆነ። እንቁላሉ ደግሞ ደካማ፣ ቢወድቅ በቀላሉ የሚሰበር የሚበላሽ ነበር። የሚፈላ ውሃ ውስጥ ሲገባና ሲቀቀል ነገሮች ተቀየሩና ጠንካራ ሆነ። ይሁን እንጂ የተፈጨው የቡና ፍሬ ልዩ ነበር። ለፈላ ውሃ ከተጋለጠ በኋላ ውሃው ተቀይሮ አዲስ ነገር ፈጠረ። መዓዛው ልዩ የሆነ የሚያነቃቃ ቡና ሆነ። አባትየውም ወደ ልጁ ዞሮ አንቺ ማነሽ ሲል ጠየቃት። ችግር በርሽን ሲያንኳኳ እንዴት ትመልሻለሽ? ድንች ነሽ? እንቁላል ነሽ? ወይንስ የቡና ፍሬ አላት። በህይወት ብዙ አስቸጋሪ ነገሮች ይገጥሙናል። ነገር ግን ዋናው ነገር በውስጣችን የሚሆነው ነገር ብቻ ነው። ለችግሮቻችን መልስ የምንሰጥበት መንገድ መጨረሻዎቻችንን ይቀይረዋል። እናንተስ መልስ የምትሰጡት እንዴት ነው? የትኞቹ ናችሁ? ድንች፣ እንቁላል ወይንስ ቡና? መልሶቻችሁን በኮሜንት ላይ አስቀምጡልኝ። በሌላ ታሪክ እስክንገናኝ ድረስ መልካም ጊዜ።